ሰላም 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 የኔ ምርጥና ተወዳጅ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ የኔ ፋሚሊዎች። ዛሬም በድጋሚ እንግዲህ ከች ብለናል። እንመጣለን እኛ እንደሆነ ወደ እናንተ ለመምጣት አንሰለችም። እናንተም እንደማሰለችሁን እናውቃለን የኔ ውድ ቤተሰቦች። በጣም ከልክ በላይ ዛሬ ማለት ነው ላመሰግናችሁ ነው የመጣሁት የኔ ፋሚሊዎች። በጣም ነው ማመሰግናችሁ። ለአባቴ ጥሩ ምኞት የተመኛችሁ ሰዎች፣ ረጅም እድሜና ጤና ይስጥልሽ ያላችሁኝ ሰዎች፣ እድሜና ጤና ይስጣችሁ ያላችሁኝ ሰዎች ሁሉ በጣም በእኔና በአባቴ ስም አመሰግናለሁ። በጣም ቴንኪዩ ቤተሰብ። እናንተ እንዴት ናችሁ? በሀገር ውስጥም በሰው ሀገርም ያላችሁ ሰዎች ሁላችሁ ደህና ናችሁ? የኔ ቤተሰቦች፣ የኛ ቤተሰቦች እንዴት ናችሁ? እንግዲህ በድጋሚ ዛሬም ስለ አብርሃምና ስለ ሄርሜላ ጉዳይ ነው ተመልሰን የመጣ ነው። ያም ደግሞ ለምን እንደሆነ ታውቃላችሁ። አብርሃም ሰሞኑን እንግዲህ ለብቻዬ መሆን ፈልጋለሁ ብሎ ከከተማ ልወጣ ነው ልዝናና ነው ብሎ ወጥቷል። እውነት ይውጣ አይውጣ አይዶን ነው እሱን የሚያውቀው ፈጣሪና እሱ ብቻ ናቸው። ከማን ጋር ይውጣ ማን አብሮት ይሂድ አይዶን ነው አናውቅም። እንግዲህ ወንድሜ ያለ ዛሬ አሚር እየመጣ ነው። ዌልካም እንለዋለን። እንኳን ደህና መጣ። ደህና ነህ? ደህና ነህ? ካለ ሰላም ናችሁ? ቤተሰቦች ደህና ናችሁ? እኔ ያለ አልሐምዱሊላህ። ሀቢ እኔ ላንቺ በጣም ደስ ብሎኛል። በጣም እንደተደሰትኩብሻል። እንግዲህ የሚደሰቱበት ቀን ትንሽ ይቀረዋል። ሙሉ በሙሉ እንዲደሰቱ ደግሞ በፈጣሪና በእኔ ኦዲየንሶች ስም ቃል እገባለሁ። እርግጠኛ ነኝ ሙሉ ይደሰት። በጣም እርግጠኛ ስለሆንኩኝ ነው ቤተሰብ። ምክንያቱም ነገር አካሄዱ ያስታውቃችኋል። ምንም ነገር ወዴት እየሄደ እንደሆነ ታውቃላችሁ። ያ ነገር ስለማቅ ነው። አብርሽ እንግዲህ ወዴት እየሄድክ እንደሆነ ከከተማ ወጥተህ ይሁን ከሀገር ወጥተህ ይሁን አይዶን ነው የምናውቀው ነገር የለም። ለምንም ብቻህን ለመዝናናት መሄድ እንደፈለክ አይዶን ነው አናውቅም። አንተ ታውቃለህ ይመስለኛል። አሁንም አላመንኳቸውም ቡዜንና አቤልን አዲስ ተንኮል የሸረቡ ይመስለኛል። ምክንያቱም ክፋትን የሚያስብ ሰው ተኝቶ እንደማያድር አውቃለሁ። እነሱ አንተን ወደ ሄርሜላ ለማድረግ በጣም እየጣሩ ስለሆነ በእርግጠኝነት እንደዛ አይነት ጽዌ ነው እየተጫወቱ ያሉት። አንተንም በዛ መልክ አሳምነው ብቻህን ልትወጣ እንደሆነና የሆነበት ሄደ ልትዝናና እንደሆነ እንድታወራ ነው ያደረጉ። አይ ቲንክ ሊሆንም ላይሆንም ይችላል። 50-50 ቤተሰብ። እኔ እርግጠኛ አይደለሁም። ግን ትላንትና ያ የታመመ ታሟል ብለው ጤነኛ አይደለም ብለው እያወሩ የነበረን ሰው ብቻውን ሊዝናና ይልኩታል ብዬ በፍጹም አላምንም። እናንተም እንደማታምኑ አውቃለሁ። ወይ ደግሞ አላመመውም ነበር ማለት ነው። በቃ እንደዛ ከሆነ እውነት በቅጽበት ብቻውን ለማዝናናት የሚወጣ ከሆነ አብርሃም አልታመመም ነበረ፣ እየፎገረን ነበር ነው ብዬ ማስበው እንደራሴ ነው። እና አይ ዶንት ኖ እናንተን አላውቅም። እና ፋሚሊዎቼ እውነትም ከሆነ ብቻውን ሊዝናናም ሄዶ ከሆነ ያድርግለት። ከሄርሜላም ጋር ሄዶ ከሆነ የእጇን ይስጣት፣ እሷም እሱም እንደዛው። አይሳካላቸውም። ለጊዜው ሊመስላቸው ይችላል። የጊዜ ደስታ ሊያገኙ ይችላሉ። ማንም ሚስቱንና ልጁን አስለቅሶ ትዳሩን እንደዚህ እየተንሰፈሰፈችለት ሩታ ጥሎ ሄዶ ከሌላ ሴት ጋር ደስተኛ ይሆናል ብዬ አልጠብቅም። ህሊና የሌለው ሰው ከሆነ በስተቀር ህሊና ያለው ሰው ሚስቱ እንደዛ እየተንሰፈሰፈች የት ነው የምትሄደው ብላ ቃላቱን ለመናገር ያቃታት እያወራች እንደዛ እየተንሰፈሰፈች የልጅ እናት እርግጠኛ ነኝ ወደ ከሌላም ሴት ጋር ብትሄድ በቃ ለኔ ሌላ ሴት ናት። ሄርሜላ ማለት ሌላ ሴት ናት። እህቴም ብትሆን ምስትህ አይደለችም፣ ሌላ ሴት ስለሆነች ነው። ሶ አንተ አሁን እየሄድክበት ያለው መንገድ ትክክል እንዳልሆነ እርግጠኛ ነኝ። አንተም ታውቀዋለህ። እውነት ከእሷ ጋር ሄደ ከሆነ አይሳካልህም። ደስተኛ መሆን እንደማትዝናና አውቃለሁ። ሙሉ ጭንቅላት ካለህ ሙሉ በሙሉ ወደ ቤተሰብ እንደሚመለስ አውቃለሁ። አስተሳሰብ በሙሉ ማለት ነው። ሶ ቤተሰብ እኔ የፈለገም ነገር ቢሆን ብዙ እኔ ለማለት የጀመርኩትን መንገድ እንዳቆም ብዙ አለባሊ ነገሮች እየተወሩ ስለሆነ ተስፋ ለማስቆረጥ እኔ ተስፋ ቆርጬ አንገቴን ደፍቼ ቤት እንድገባ ለማድረግ እየሞከሩ ያሉ ሰዎች ስላሉ እንደማይሳካላችሁ ነግራችኋለሁ። እነበቀሉ ናቸው። የራስህን ለሰው የቆፈርከው ጉድጓድ ራስን የምትገባበት ማንም ቢሆን ማለት ነው። ሴትም ሁኚ ወንድ
የምታደርጉትን ነገር እያየሁኝ ስለሆነ ነው። በእርግጠኝነት ቡዜም ከፍላቸው ይሁን አቤልም ከፍሏቸው ይሁን እኔን ለማሸማቀቅ እኔን ደግሞ ከአብርሃምና ከሄርሜላ ህይወት ወጥቼ ቤት እንድገባና ተስፋ እንድቆርጥ እኔ አሁን እህቴ ትመለስም አትመለስም ማለት ነው ለኢትዮጵያ ህዝብ መማሪያም እንዲሆን ነው የምፈልገው። ፋሚሊ የእሷ መመለስ የማይቀር ነገር ነው። አንገቷን ደፍታ እንደምትመለስ እርግጠኛ ስለሆንኩኝ ነው። ግን ለሙሉ ለኢትዮጵያ ህዝብ መማሪያ እንዲሆን እፈልጋለሁ ይሄ ነገር። ማንኛውም ሴት ባል ምስት እንዳለው እያወቅሽ አይንሽ በሙሉ አይንሽ ማየት እንኳን አይገባሽም ነበር። ማንኛውም ሴት ብትሆኝ ወንድም ምስት እንዳላት እያወቅ አንድን ሴት መመኘት በራሱ በእስልምናም ሐራም ነው፣ በክርስትናም ኃጢአት ነው። በየትኛውም ሃይማኖት እንደማይፈቀድ አምሹር የምናውቀው ነገር ነው። ለምን ባህላችንም እያስተማረን ሃይማኖታችንም እያስተማረን ያደግነው ፋሚሊዎቻችን። ተው አታድርጉ ይሄንን ነገር እያልን ለእናንተ በየጊዜው ልንገስጽና ልናስተምራችሁ እንመጣለን። ቆይ አታቋርጠኝ። ኖ አይደለም እንትን እያልኩኝ ነው። ምክንያቱም እኔ ብዙ እየተጎዱ ያሉ ሰዎችን እያየሁ ስለሆነ እህቴን ብቻ የወከለ ንግግር እንዳይሆን ነው የምፈልገው ፋሚሊ። ለምን በሰው ሀገር ያላችሁ ሴቶች፣ በአረብ ሀገር ያላችሁ ሴቶች እድሜያችሁን ጉልበታችሁን ወደኋላ መመለስ የማንችለውን ወደኋላ ተመልሳችሁ ማምጣት የማትችሉትን እድሜ ውበታችሁን ብዙ ነገራችሁን ሉዝ አድርጋችሁ እንደ ሰው ሳትዝናኑ ራሳችሁን ትሪት ሳታደርጉ ትኩረት አድርጋችሁ ነገን ለመለወጥ ነገ አገሬ ገብቼ ደህና ህይወት እኖራለሁ፣ ነገ እንደዚህ አደርጋለሁ ብለሽ የምታስቢ ሴት እኔ እየመከርኳችሁ ነው ያለሁት። እንደ ምክር ነው ይሄ ነገር፣ እንደ ምክር ነው እንድትቀበሉ የሚፈልገው ፋሚሊ። በየቦታው ያላችሁ እህቶች ደግሞ የሰውን ባል ምስት አረብ ሀገር እንዳለችው እያወቅሽ ጣልቃ የምትገቢ ሴት ምን አይነት ማይንድ ቢኖርሽ ነው? እቃንሽ እንደ አንቺ ከገበያ የተገዛሽ እቃንሽ፣ ከሱቅ የተገዛሽ እቃንሽ እንደ አንቺ ማይንድ የለሽም? ነገ አንቺን ጥሎ እንደማይሄድ በምን እርግጠኛ ነሽ? ያችን ምስቱንና አዛጋ ልጆቹን አስቀምጦ ከአንቺ ጋር አሸሸ ገዳሙ እንዳለ ማለት ነው ነገ አንቺን ጥሎ እንደማይሄድ እርግጠኛ አይደለሽ? ከሌላ ርዕስ ቀላቀልሽ እንዳትሉኝ ፋሚሊ። የእናንተ ነገር ሁልጊዜም ስለሚያስጨንቀኝ ነው። በአረብ ሀገር ያላችሁ ሴቶች እኔ በጣም ዲፕሊ ልነግራችሁ የምፈልገው ነገር ነው። ፕሊዝ ራሳችሁን ጠብቁ። የምትሰሩበትን ገንዘብ ከቻላችሁ የራሳችሁን አካውንት ከፍታችሁ በራሳችሁ አካውንት ልታስቀምጡ ሞክሩ። በጣም ብዙ ከአረብ ሀገራት መጥተው እዚህ እያለቀሱና መግቢያ ሲያጡ እያየሁ ስለሆነ ነው ፋሚሊ። የቀን ስራ ሲሰሩ እያየሁ 10 ዓመት ምናምን እድሜዋን አቃጥላ መታ ድጋሚ ብሶት ተራ ሄዳ ቆማ የቀን ስራ ስትሰራ ምን ይሰማኛል? እኔ በሆንስ ብዬ አስባለሁኝ። እና እንዲህ አይነት ህይወት እንዳይገጥማችሁ፣ እንዲህ አይነት ደግሞ በሀገር ውስጥ ሆናችሁ ደግሞ የሰውን ባል እያደናችሁ የምትይዙ ሴቶች ማለት ነው ሰው አይደላችሁ። ወንዶቹም እንደዛው። የምድሬን ነው። በቁም ነገር በቃ ለእኔ በጣም የወረዳችሁና የወደቃችሁ ሴቶች ናችሁ። የሰውን ባል ላይ አይናችሁ መጠሉ። ብጤያችሁን ፈልጋችሁ አግቡ። ነገ ማንም አይጋራሽ ጋር ብትሄጂ ይሻልሻል እህታችን። ማንኛውም ብትሆኝ ከራሴ ቤተሰብ ጋር ነው እያያዝኩት ያለሁት። ከትላንት ወዳ አባቴን በማምጣቴ አባቴን እንግዲህ ወደ ሚዲያ ዛሬ ራሱ የሁላችሁ ሰፈር ላይ ጫካ ውስጥ ነው ተደብቄ ቪዲዮ እየሰራ ያለሁት ተደብቄ ማለት ነው ፋሚሊ። በጣም ብዙ ማስጠንቀቂያ እየደረሰኝ ነው። ከሄርሜላና ከአብርሃም መሀል ውጪ፣ እንደዚህ አይነት ድርጊት አታድርጊ። ለምን በህይወትሽ ነው የወሰንሽው። እኔ ጥይት ከሆነ በኩል መጥቶ እንዳይመታኝላ እየፈራሁኝ ነው ያለሁት። የምሬን ነው የምላችሁ። ምክንያቱም በጣም በቃ የሆነ የሚያስጠላ ንግግር እየተናገሩኝ ነው። ቴክስት በጣም የሚያስጠላ ቴክስት እየጻፉልኝ ነው። ቤተሰብ ቴሌም ወስጄ የማን ስልክ እንደሆነ ቼክ እያደረጉልኝ ነው። ወደ ፖሊስ ጣቢያ ወስጄ አስመዝግቤያለሁኝ። ምንም ብትሉ አዳሜ ማለት ነው በእግርሽ መቆም ለቀሽ በጭንቅላትሽ ቆመሽ እኔን ለማስፈራራት ብትሞክሪ አንድ ነፍስ ነው ያስኩት። ፈሪ አይደለሁም እኔ። ምንም የምታደርጉኝ ነገር ስለሌለ አዳጠል መንደር ትችያለሽ። ቤንዝለን ያቀብልሻል። ተግባባል። አለቀ። ምትለው ነገር ካለ በጣም የሚያስደስተኝ ነገር ቢኖር ታውቂያለሽ፣ ወላሂ ሁልጊዜም ከአንቺ ጋር ከጎንሽ ሆኜ እንደዚህ እንድሰራ በቃ የሚያደርገኝ ነገር ቢኖር ይሄ ነው በቃ በጣም የሚያስደስተኝ ነገር። አንተ ፈጣሪ አክብር፣ ሀቀኛ ስለሆንክ የኔ አይደለም ቤተሰብ የሆነ ያለው ነገር በጣም አስጸያፊ ነገር መሆኑን ስለሚያውቅ በሃይማኖታችንም ስለማይፈቀድ ነው እኔን ወግኖ የቆመው። ትላንት እኔን ወግነው የቆሙ ብዙ ሰዎች ነበሩ ብዙ ሰዎች። ዛሬ ግን በገንዘብ ወደ ሌላ ተቀይረው እኔን እንድጠነክር ነው ጥንካሬ ነው የምትሆኑ
አንተ ምንም ነገር እዚህ ጋር እንዳትናገር ልንገርሽ፣ ቆይ ሳዊ ማንም ሰው የለም እነ በቀሉኝ ስለነ በቀሉኝ አይመለከተንም። ማንም ሰው ትናንትና እኮ አብረሽው በልተሽ አብረሽው ጠጥተሽ ስለ ትናንትና ላይፍሽ የሚያወራ ከሆነ አንቺ ሳትሆኚ ህፃኑ በቀሉ ነች ህፃን። ትክክል ገባሽ አይደል? እኛ ምንም የሚመለከተን ነገር የለም። ከአንቺ የሚጠብቅ ገንዘብ ገዝቷቸዋል እናንተ። እኔ ግን ህሊና አለኝ፣ ህሊናዬ ነው የሚገዛኝ እንጂ ገንዘብ አይገዛኝም። ስለዚህ ማንሽም ምንም ብታይ ምንም አታመጪም። ይበልጥስ ለኔ ወኔና ብርታት ነው የምትሆኝ። ቴንኪው ነው የምልሽ። በቃ እንደ ወንድም እየመከርኩሽ ነው። ወደኋላ መመለስ አያስፈልገንም። ትናንትና ከአንቺ ጋር የሰራታቸው ከአንቺ ጋር ሲሰሩ የነበሩ ሰዎች ዛሬ ዋጋ ሊያስከፍሉሽ በጣም ብዙ እየሞከሩ እንደሆነ ነው እኔን ለማስቀመጥ በቃ አንቺን ለማስቀመጥ ቤት ውስጥ ለማስቀረት በጣም ብዙ እየሞከሩ ያሉ ሰዎች አሉ። እኔ ደግሞ እውነታውን ስለያዝኩኝ ምንም የሚመጣ ነገር የለም። አንድ ነገር ልንገርሽ፣ ከዚህ በኋላ ምንም አይነት ነገር ሊያመጡ ይችላሉ። ወላሂ ምንም ነገር ሊያመጡ ይችላሉ። ቤተሰቦችም ከአንቺ ጋር መሆኔን እስከወደዱት ድረስ የለም አሁንም ቢሆን ቃል ምገባለች ነገር ቢኖር ከጎንሽ ነኝ ማለት ነው። እኔ አንድ ግልጽ መነግርሽ ነገር ቢኖር ትላንትና ከወንድሜ ጋር ነው ምናምን የምሰራው ብሎ እየሰራ ዛሬ ስለኔ ታሪክ ስለኔ ህይወት ሚዲያ ላይ ወጥቶ ቢያወራ ብሎ እንኳን ማየት የሚችል ፋሚሊ ነው ያለው። አለቀ። ያንን ነገር ማየት የሚችል ፋሚሊ ደግሞ ለውሳኔ ቅርብ አይደለም። ማንንም አንሰማም እኛ። ክፉ ቃላትም ከአንደበታችን አይወጣም። ምክንያቱም ቤተሰብ ለእናንተ እኔ በጣም ትልቅ ቦታ አለኝ፣ ትልቅ ክብር አለኝ። አይ ቲንክ ማንንም ምንም ነገር አቤት አባት ምን አይነት ስራ ነው እየሰራች ያለ ታውቂዋለሽ? አይ ዶንት ኖ አላውቀውም። አባ ምን ነው ተሸፋፍነ ምንድን ነው ወንጀለኛ ነህ እንዴ? ማንነቴን ለማንኛውም ይቆያል። ኦኬ ማንነቱን ማናውቀው ሰው ማውራት አንፈልግም። ማንነቱን ማናውቀው ሰው ማውራት አንፈልግም። ፕሊስ ውጣለን። በተለይ አንቺ ምን ነው አልክ? ከኔ ጋር ምን ያለው ነገር ቪዲዮ ላይ ትቀርቢያለሽ? ምን አገባ እንዴ? ይመለከታል። አንተ ምን ዘርበል ቆይ ምንድን ነው ይወርድ ያለው? አንተ ይመለከታል ወይ? ቆይ ከኔ ጋር ነው ያወራለሁ። ሲጀመር አንተ ይኸውልህ ፊትህን ክፈት ቀድመህ። ምንድን ነው እንደዚህ ፊትህን ክፈት ቀድመህ። ምንም ፊትህን ክፈተው ቀድመህ። ምንድን ነው ችግር? ዞር በል ብለህ አትክፈኝ። ማነህ አንተ? ማንነቴን ይቆያችሁ። አንቺ እየሰራሽው ያለሽው ነገር ትክክል አይደለም። ምንድን ነው ሰራችን ሲስተም አንተ አትናገርም እንዴ? በስነ ስርዓት ተረጋጋ። ምንድነው ትንትለው እኮ ምንድነው ፊትን ተሸፋፍነህ እንደ ወንጀለኛ የመጣው ምንድነው? አሁን እሺ ምን ፈልገህ ነው የመጣው ከኔ ጋር? አስረዳኝ። ማን የላከህ አንተ? አንቺ እየሰራሽው ያለው ቪዲዮ እስካሁን እኔ እየሰራሽው ያለው ነገር ትክክል አይደለም። ምን አገባህ አንተ? ማን እስቲ ግልጽ ማንነት ተናገር። ማን የላከህ? አይደለም ማን? ኦኬ እሺ አንተስ የአቤል ወይስ የቡዜ እንትን ነህ? ውርንጭላ ነህ? ንገረኝ። እሺ ምን ፈልገህ ነው? የምትሰሩት ነገር አቁሙ። አናቆምም። ምን ስለሆንክ ነው የምናቆመው? አቁሙ የምትሰሩት ነገር። በእናትህ ውጣ ሂድ። አንተ ይኸውልህ ስነ ስርዓት